ስለ ሱቫ ቪዲዮ ሰርቼላችሁ ነበር። እሱን አይታችሁ ላኪ ዌል ወይም ስፒንን ተጠቅማችሁ የሰራችሁ ሰዎች እንዴት አድርጋችሁ ወደ ፈለጋችሁት ወደ ቴሌብር ወደ ባይናንስ መላክ እንደምትችሉ በዛሬ ቪዲዮ የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ማየታችሁ እንዳትረሱ። ያልጀመራችሁ ሰዎች ደግሞ ቴሌግራም ላይ ወይም እዚሁ ኮሜንት ላይ አስቀምጬላችኋለሁ የአፕሊኬሽኑ ሊንክ አውርዳችሁ መጀመር ትችላላችሁ። ስፒኑ እንደሌሎቹ አዘግ አይደለም ማለት ነው። ወዲያውኑ ነው የሚሰጣችሁ። ትንሽ ሰው እንደጋበዛችሁ 4.5ን ታወጣላችሁ። ከዛ እያደገ ይመጣል ማለት ነው። እሱን እያንዳንዱን በዛሬ ቪዲዮ አሳያችኋለሁ ዊዝድሮ አደራረጉ ማለት ነው። አሁን እንዴት አድርገን ነው ከላኪ ዌል ወይም ከስፒን የሰራነው የምናወጣው የሚለውን እንመለከታለን ማለት ነው። መጀመሪያ ለመግባት እዚሁ ፕሮፋይላችሁ የመጀመሪያው አይከን ላይ ታደርጉትና እዚህ ጋራ ስፔንደር ኢንቫይት ፍሬንድ ምናምን የሚለው ላኪ ዌል የሚለው ሲመጣ ነክታችሁ ወደ ውስጥ ገባላችሁ። ከዛ ዊዝድሮ የምትለዋ ትበላለች 4.5 ስትደርሱ ማለት ነው። እሱን ተነኩታላችሁ። አሁን ምንድን ነው የምታደርጉት? ካሽ አውት ትልና ኖ ሴት የምትላለች ኖት ሴት የምትለዋን ነካ እናረጋታለን። ቀስ ታደርግላችኋለሁ እንዲታያችሁ ለእናንተ። እሱን ከነካችሁ በኋላ ካንትሪ ሪጅን ያስመርጣችኋል። ትነኩና ኢትዮጵያ ታደርጉታላችሁ። ዊዝድሮ ሜትድ ደግሞ 3 አይነት መንገድ ያለ ባንክ ካርድ አለ። በሱ ባትጠቀሙ ችግር የለም። ኢዋሌት እና ባይናንስ አይዲ እኛ የምንፈልገው ሁለቱ ነው። ኢዋሌት ማለት በቴሌብር የምታወጡበት ነው። ባይናንስ ደግሞ ኖርማል የባይናንስ አይዲያችሁን ጽፋችሁ ወደ ባይናንስ አካውንታችሁ መላክ ትችላላችሁ፣ የሰራችሁትን ዶላር ማለት ነው። እኔ በኢዋሌት አሳያችኋለሁ በኢትዮጵያ ባንክ እንዴት እንደምታወጡ ስለሆነ ኢዋሌት የምለዋን እነካታለሁ ማለት ነው። ከዛ እዚህ ጋር ዊዝድሮ ሜትድ ኢዋሌት ብሎ ራሱ ያያይዘዋል። ከዛ ኢዋሌት ኔም ሲላችሁ ትነኩትና ቴሌብር ታደርጉታላችሁ። ከዛ ወርታች ደግሞ ሆልደር ኔም የሚላለ የቴሌብር ስም ትሰጡታላችሁ ማለት ነው። ቴሌብር ላይ ያለውን ትክክለኛ ስም ስጡት እንዳይምታታበት። ከዛ አካውንት ነምበር፣ ስልክ ቁጥራችሁን ታስገቡለታላችሁ። ከዛ ዋትሳፕ ኦፕሽን አለው በጽፉም ባጽፉም ችግር የለም ማለት ነው። ቀጣይ ሰሚት የምትለዋን ትነኩታላችሁ። ከዛ ምንድነው የምናደርገው? ኮንፊርም የምትላለች ማለት ነው። እሷን እናካታለን። ዊዝድሮ አካውንት ሴትአፕ ሰክሰስፉሊ ብሎኛል። እሺ እንደምትመለከቱት ካሽ አውቱ ብሎ እዚህ ጋር ስልክ ቁጥሬን የቴሌብርና ስሜን አያይዞታል ማለት ነው። ቀጣይ የምታደርጉት ነገር ምንድነው? እዚህ ጋር ትመለከታላችሁ። ዊዝድሮ አማውንቱ 4.5 ነው። ፊ ደግሞ የሚቆርጠው 0.09 ነው ማለት ነው። ስለዚህ ዊዝድሮ የምትለዋ ከታች በርታለች። ዊዝድሮ የምትለዋን ከታች ምተን እንነካታለን። ዊዝድሮ ኦልሬዲ ብሎኛል ማለት ነው። ይኸውላችሁ ሪሎድ እያደረገ ነው፣ እንጠብቀዋለን። እሺ እንደምትመለከቱት ፔንዲንግ ብሎኛል ማለት ነው። ሲገባ ወይ ሰክሰስ ወይ አፕሩቭ ብሎ እዚህ ጋር ደግሞ ይጽፍልኛል። ይሄው ሙሉ ነገሩ 2% ሪቪውንግ ይላል። 45000 አንድ ልክ ያለው ኖት ፔድ እያለኝ ስለሆነ ፔድ እስኪሆን ድረስ እንጠብቃለን ማለት ነው። እሺ ፋሚሊ እንደምትመለከቱት መሐመድ ሳሊህ ከሚባል አካውንት 732 ብር ገብቶልኛል። ዊዝድሮ ያዘዝኩት ማለት ነው። በቀላሉ ምንም 10 ደቂቃ ምናምን እንደዚህ ነው የቆየው። ስለዚህ በቀላሉ እንደዚህ አድርጋችሁ ዊዝድሮ ማዘዝ ትችላላችሁ። አሁን ደግሞ ወደ አፑ ገብቷል ወይስ አልገባም የሚለውን ደግሞ እንመለከታለን። ይኸው የሆነ ነገር ልከውልኛል ማለት ነው። ኦርደር የሚላለ ኦርደር ላይ ተመልሳችሁ ቼክ ታደርጉታላችሁ ሙሉ ማለት ነው። እሺ ይኸው እዚህ ጋራ ፔድ ይላል ማለት ነው። ቅድም ኖት ፔድ ነበር፣ አሁን ፔድ ብሏል። ዲቴል ለመመልከት ዲቴል የምትለዋል ነካ ታደርጓታላችሁ። እሺ በምትመለከቱት መልኩ ይኸው ፔመንት ታይም አስቀምጧል። ይኸው 16 ሰዓት ከ41 ያዘዝኩት መቼ ነው? ከ29 ያዘዝኩት ይኸውላችሁ በ11 12 ደቂቃ አካባቢ እንደዚህ ልከውልኛል ማለት ነው። ስለዚህ ምንም ያስቸግር ነገር የለውም፣ አልቆየም ማለት ነው። በቀላሉ እንደዚህ ያደርጋችሁ 732 ብራችሁን መቀበል ትችላላችሁ። ቀጣይም እንደዚህ ያደርጋችሁ 90 ሺውን ለማውጣት ትሞክራላችሁ። 90 ሺው አሁን እዚህ ጋር ዊዝድሮ ብትነኩት አይከፍትላችሁ የሚያውላችሁ ነው ዊዝድሮ ይላል። 90 ሺህ ሲሞላ ግን $9 ራሱ ዊዝድሮ አድርጉ ብሎ ይነግራችኋል ማለት ነው። እንደዚህ ያደርጋችሁ በቀላሉ መስራት ትችላላችሁ። ከዚህ በፊት ስለሱ ቪዲዮ ሰርቼላችሁ ነበር፣ ገብታችሁ በደንብ አድርጋችሁ ቼክ አድርጉት።